እነዚህ ፎቶዎች ባለፈው አይተናቸዋል። በጣም አሪፍ በቃ ከፈገግታ ጋር በጣም አሪፍ ፎቶ ተነስቷል። ሶስተኛ ላይ ያለችው ሃናን ታሪክ ናቸው። በቃ አንድ ላይ ተነሱ ተብሎ እንትን ያልሆነ እና ሽፎኑ አሪፍ ነው። በቃ ያምራል፣ አልተጋነነም። ስርዓታዊ አለባበስ ነው ይሄ። አሳሳቃቸው ያምራል። በቃ አንዴ ሳቁ ምናምን ተብሎ የተነሱ ነው የሚመስሉት እና ይሄ ፎቶ በጣም ወደኗል። አሪፍ ነው፣ ያምራል። ውድ ነገርም አልተጠቀሙም። አንደኛ ፎቶ ነው። ሁለተኛ ፎቶ ሃናን ታሪክ ብቻዋን ነው። እዚህ ፎቶ ላይ አለባበሱ አሪፍ ነው፣ ሽፎኑ አሪፍ ነው። ግን እስቲ ይኸውልህ ሜካፑን ተመልከቱት። በቃ ሜካፑ ይደብራል ምናምን እንጂ አሪፍ ፎቶ ነው። ውድ ነገሮችን ትጠቀማለች። አሁን አንገቷ ላይ ያለውን እዩት እስቲ። ፕላስቲክ ሰርጀሪ የከንፈር አለ እና ይሄ ቢቀር አሪፍ ነው እንጂ ፎቶ አሪፍ ነው፣ ምንም አይልም። እንቺ ደግሞ ፍናን ህድሩ ነው እናት። ኮሪደር ልማቱ ላይ ናት። አሪፍ ፎቶ ተነስታለች። ይሄ እስቲ አሁን ምን ይወጣለታል? በቃ ይሄ ፎቶ አልተጋነነም። ሜካፕ እስቲ አይ ሜካፕ አልበዛም። ስታዩት ሜካፕ አልበዛም። እስግድ በጣም አሪፍ ፎቶ። ይሄ ይሻላል ከሁለቱና እስቲ እንቀጥል። ደግሞ ሶስተኛው የፍናን ህድሩ ፎቶ ነው። ይሄ ደግሞ ቀለል ያለ አለባበስ ነው። በቃ ሸሚዟ ቀርጋታለች፣ መነጽሩ ሄዷል። አሁንም ግን ይሁት ፕላስቲክ ሰርጀሪ ከንፈራቸው ላይ ተሰርቷል። እነዚህ አርቲስቶች አይተውንም በቃ እና ትንሽ ከስርዓት የወጣ ነገር ሜካፑ ላይ ይታያል እንጂ አሪፍ ነው። ቀለል ያለ አለባበስ ነው። ወደነዋል። እና ሃናን ታሪክ ሌላኛው ፎቶ ነው። ይሄ በቁመት ያለ ፎቶ ነው። እጇ ላይ ያለውን አልቦ እዩት። በቃ 1 2 5 7 ምናምን አልቦ ተጠቅማለች። አንገቷ ላይ ጌጣጌጥ ነው። በቃ እነዚህ ነገሮች አላስፈላጊ ናቸው እንጂ ፐርፌክት። በቃ ቀሚሱ በጣም ያምራል። ጽድት ያለ ፎቶ። ሌላ ፍናን ህድሩ አይሳቅ አሳሳቋ ራሱ ተመልከቱና ይሄ ኢትዮጵያ ውስጥ የተነሳችው አይመስልም። ባክግራውንዱ ምናምን የውጭ ሀገር ባክግራውንድ ነው ያለው። አሪፍ መኪኖች አሉ ከኋላ። አሳሳቋ አሪፍ ነው። ለፎቶ ስታንድ ባይ ሆና ነው። ግድ በጣም አሪፍ ነው። አልገነንም። በቃ ወጣ ያለ ፎቶ አይደለም። አለባበሱ አሪፍ ነው። አሪፍ ፎቶ ነው ይሄ። አሪፍ ሰላም ተስፋዬ እስካሁን የሷን አላየንም። ሰላም ተስፋዬ አሪፍ ፎቶ ይሄ ነው። ከእንትኑን ጀምር። ይሄን ፎቶ ከአለባበሱ ስንጀምር አሪፍ ነው። ዊግ በቃ ዊግ ተጠቅመዋለች ነው የሚባለው። ዊግ ነው ፀጉሯ ላይ ያለውና በቃ አሪፍ ነው። ይሄን ፎቶ ልጅቷ በጣም ስለምታምር ምናምን ደብቆታል እንትኑ። እሺ ፍናን እንደገና ይሄ አሁን ይሄ እጇ በቃ ይሄ ላይስ በቃ ሰው እንደዚህ ነው መልበስ ያለበት። በቃ አልተጋነነም። አሪፍ ቲሸርት ነው። አሪፍ ኮፍያ ነው። በቃ ሳይጋነን ጥሩ ዋዋዋል የምንውልበት አለባበስ እንደዚህ ነው። በቃ ፐርፌክት። በቃ አሪፍ ፎቶ ነው። ከሁሉም አንደኛ ያልኩት ፎቶ ነው ይሄ ነው። እዚህ ጋርም በቃ ስታንድ ባይ መሆኗ የእጇ አቀማመጥ ይገርማል። የእጇ አቀማመጥ ለፎቶ እንትን ነው። አሪፍ ፎቶ ነው ይሄ። ወድጄዋለሁ። እስቲ የሆነ እንከን አውጡባት። ብዙም እንከን የለውም ይሄ። ብዙም እንትንም አልበዛም ሜካፕ። እንግዲህ ለዛሬ የነበረን የፎቶ ሪቪው ይሄን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ። ከዚህ በኋላ ያሉትን ፎቶዎች ደግሞ እናንተ እስቲ ሬት እያደረጋችሁ እንትን እያላችሁ ሂዱና ሰብስክራይብ ያድርጉ። ጥሩ አለባበስ ምንቃኝበት ፎቶ ነው። የፎቶ ቻናል ነው። ሰብስክራይብ ያድርጉ አዲስ ከሆኑ። ላይክ ሼርም እንዳይረሳ። ቴንኪው